በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ በዜማ ዕቃ እግዚአብሔርን እንድናመሰግን ዕድል የሰጣችሁን በጣቶቻችሁ በልባችሁ በህሊናችሁ እግዚአብሔርን እያመሰገናችሁ እኛም እንድናመሰግን ዕድል የሰጣችሁን የዜማ መሳሪያ ተጫዋቾች እጅግ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ። ምሕረቱን ያላራቀ እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን ዕድል የሰጠን እንድናመልከው የፈቀደልን ስሙን እንድንጠራው ያደለን እንድናውቀው በአባቶቻችን የገለጸልን አምላካችን አባታችን መድኃኒታችን ፈጣሪያችን ልዑል እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከተክለ ሃይማኖት ከተወደደች ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። አማላጅነታቸው ጸሎታቸው በሁላችን ላይ ትደርብን። ለጥቂት ደቂቃዎች ለዛሬ እንድንማርበት የመረጥኩት ርዕስ ትምህርት ነው። ይበልጣል በሚል ርዕስ እንማራለን። ይበልጣል በሚል ርዕስ እንማራለን። ሁላችሁም እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ ሥጋን በመልበሱ መከራን በመቀበሉ በመራቡ በመጠማቱ በመሞቱ በመጸለዩ በዚህ ሁሉ ዓለም ተሰናክሎበታል። አንዳንዶች ከመላእክት እንዳንዱ ቆጥረውታል። አንዳንዶች ከነቢያት ወገን አድርገውታል። አንዳንዶች ዝቅ ያለ የተዋርዶ የቅዱሳንን ሥራ የሰውን ሥራ እስካሁን ድረስ እንደሚሰራ ቆጥረውታል። ኦርቶዶክሳዊት ቤተክርስቲያን የተወደደ መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ መከራ በመቀበሉ በመሞቱ ዝቅ ብሎ የኛን የሰውን ልጆች የተዋርዶ ሥራ በመስራቱ ከመላእክት ያንሳል ወይም ከመላእክት ወገን እንዳንዱ ነው አትልም። ከነቢያት ወገን ነቢይ ነው አትልም። ከደጋግ ሰዎች እንደ አንዱም ቆጥራ የተዋርዶን ሥራ በመስራት ይጸናል አትልም።
ይልቁንም ከሁሉ ይበልጣል ብላ ታስተምራለች። ጌታ በወንጌል ሊቀ ካህናት እንደመሆኑ በጸለያት የመጨረሻ ጸሎት የባህሪ አባቱን እንዲህ ብሏል። አባቴ ሆይ ዓለም ሳይፈጠር ጥንት በነበረው ክብር አክብረኝ ብሎታል። የዮሐንስ ወንጌል ምዕራፍ 17 ቁጥር 3። ጥንት በነበረው ክብር አክብረኝ ማለት አንዳንዶች መሰቀሌን አይተው፣ አንዳንዶች መሞቴን አይተው ከባህሪ አምላክነቴ ካንተ ጋር እኩልነቴን እንዳያዋርዱኝ በአንተ ዘንድ ያለው ክብሬ ግለጽልኝ፣ አሳውቃቸው ማለቱ ነው። ኦርቶዶክሳዊት ቤተክርስቲያን ይሄን በሚገባ ልክ ታውቃለች። ሲሞት በጦር አታደርገውም። ሰው ሲሆን መከራን ሲቀበል ከመላእክት አሳንሳው ቅዱስ ሚካኤልም ነው አትለው። ይጸልይ ስታየው፣ ሲለምን ስታየው የዘላለም አማላጅ አታደርገው። በቅዱሳን ሥራ ውስጥ አታኖረው። ቅዱስ ጎርጎርዮስ ዘኑሲስ የዝቅታን ሥራ ሲሰራ ብታዩት አታዋርዱት፣ ይልቁንም አድንቁት እንዳለው ከሁሉም ይበልጣል ብላ ታደንቀዋለች። ለዚህ ነው ይህንን ርዕስ እነዚህን ነገሮች እንዲያሳይልኝ ከሁሉም ይበልጣል በሚል ርዕስ ጥቂት ደቂቃ ማቆያችሁ። ከሞት መከራ የተነሳ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋናን ዘውድ ተጭኖ እናየዋለን ይላል ቅዱስ ጳውሎስ። በሞት በመከራ ስላለፈ ጥቂት ያነሰ የመሰለው ክርስቶስ አዎን ከመላእክት እንኳን የሚበልጥ ነው። ሊነገር በማይችል መጠን ጌታቸው አምላካቸው ፈጣሪያቸው በኩርን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል። ከነርሱ እጅግ አብዝቶ ይበልጣል ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 1። ክርስቶስ ጌታ፣ መላእክት ደግሞ ሎሌዎች፣ ባለሟሎች፣ አገልጋዮች ናቸው። ለዚህ ነው ከነርሱ አብዝቶ ይበልጣል ተብሎ የተጻፈው። አንተ ልጄ ነህ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል ቅዱስ ጳውሎስ ክርስቶስን ከመላእክት ጋር ሲያነጻጽረው። የባህሪ ልጁ ክርስቶስ በአብ ቀኝ ተቀምጧል። መላእክትስ ያላችሁኝ እንደሆነ ቆመዋል። የቆመ ነው የተቀመጠ ነው የሚበልጠው ካላችሁ የተቀመጠ ነው እንጂ ጌታ በወንጌል የሚያገለግል ነው ወይስ የተቀመጠ ነው ታላቅ ብሏል። መላእክት የሚያገለግሉ መናፍስት፣ ክርስቶስስ አምላክ ሆይ ዙፋን ከዘላለም እስከ ዘላለም ድረስ የጸና ነው፣ በትርህም የቅንነት በትር ነው፣ አምላክ ሆይ የሚባል ነው
ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ከሚካኤል እንዳንዱ አድርጋ ማትቆጥረው። ከየሖዋ ምስክር ከጀሆቫ ዊትነሶች የምትለየው መላእክቱ ሁሉ ለእርሱ የሚሰግዱ የባህሪ አምላክ፣ ነገር ግን ከሞት መከራ የተነሳ ትንሽ ዝቅ ያለ መሰለ። አዎን እንጂማ ስለ ሰው ፍቅር ዝቅ ያለ፣ በሞት መከራ ስለ ሰው ፍቅር ያነሰ እሱ ከሁሉም አብዝቶ ይበልጣል። አንዳንዶች ክርስቶስ የተወለደበትን ልደት ስንነግራቸው ምን ታካብዳላችሁ ሊሉን የሚፈልጉ አዲስ ነገር እንደተፈጠረ ላለመቁጠር የሚከጅሉ ምን የተለየ ልደት ትላላችሁ? ልደትንማ ካነሳችሁ የአዳም ልደት አይበልጥም እንዴ ብለው የሚሞግቱን ደግሞ አንዳንዶች አሉ። አዳም ከምድር ነው የተወለደው፣ ክርስቶስ እኮ እንደኛ ከሴት ነው የተወለደው ብለው ጌታችን እንደ አዳም ሊያደርጉት የሚከጅላቸው አንዳንዶች አሉ። ኦርቶዶክሳዊት ቤተክርስቲያን ግን እንዲህ ትላቸዋለች፣ አዳም ለሰው መጀመሪያ ሆኖ ነው ከምድር የተወለደው። ክርስቶስ ግን በሩካቤ መዋለድ ለሰው ልጆች ሥርዓት ከሆነ በኋላ በተለየ ሁኔታ ያለ ዘር በድንግልና የተወለደ ነው። እስኪ ንገሩን እንበላቸው። እንደ ጌታችን ያለ ወንድ ዘር በሩካቤ መባዛት ከተጀመረ በኋላ እንደ ጌታችን ያለ ወንድ ዘር የተወለደ በድንግልና ተጸንሶ በድንግልና የተወለደ እንደ ጌታችን ማን አለ? እንዴት አድርገው ከአዳም ጋር ሊያስተካክሉት ይሞክራል? እዩ፣ ያለ አባት መወለዱ በሥጋ ያለ እናት ቀድሞ ለመወለዱ ለአምላክነቱ ምልክት ብቻ እኮ ነበር ይሄ የሆነው። ታዲያስ ይሄ የተአምራት ሁሉ አክሊል አይደል? ያለ ዘር የተጸነሰ ከድንግልና የተወለደ እስኪ አንድ እንኳን ያሳዩን። አዳም እኮ በሩካቤ ከመዋለዱ በፊት የነበረ ነው። በሩካቤ መዋለድ ሥርዓት ከሆነ በኋላ እንደ ጌታችን የሆነ ማን አለ? ለዚህ እኮ ነው እርሱ ከአዳምና ከአዳም ልጆች ጋር የሚነጻጸር አይደለም። ተአምራቱ ምልክቱ እንኳን አያሳይም። ይህ ያለ ዘር መጸነሱ በድንግልና መወለዱ የባህሪ አምላክነቱ ምልክቱ ብቻ ነው። ከአብ ያለ እናት ለተወለደው ለቀዳማዊ ልደቱ ምስክር ብቻ ነው ይሆን? እስኪ ንገሩኝ። እንደዚህ የተወለደ እግራችሁ ያልቃታል እንጂ ምድር ላይ ማንንም አታገኙ። ስለዚህስ ማን ወንድ ነው ጌታችንን ከአዳም ጋር ሊያስተካክለው የሚችል? ማን ነው አታካብዱ ሊለን የሚችል? ወገኖች ስለሚሉ ነው ይህን ቃል በቃል የምናገረው። አንዳንዶች ክርስቶስ ሞትን ድል ነስቶ እንዳረገ ስንነግራቸው ኧረ ወደዛ አታካብዱ፣ ሄኖክም አርጓል፣ ኤልያስም አርጓል ብለው የጌታችንን ማንነት የሚያንስ አድርገው ለማቅረብ ሄኖክንም ኤልያስንም ሲጠቅሉ እንሰማለን። የተወደዳችሁ ክርስቲያኖች ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ ወይም በእግዚአብሔር ቀኝ ባለው ስልጣን ለመቀመጥ
እንደ ክርስቶስ ያረጉ ይመስላቸዋል እንዴ? ክርስቶስ እኮ ወደ ዙፋኑ የሄደው፣ ክርስቶስ እኮ ወደ ጥንት ክብሩን የተቀመጠው፣ ክርስቶስ እኮ ከአብ ጋር በሚተካከል ክብሩን የተገለጠ። እነሱስ በቀኝ ሊቀመጡ ነው አይልማ። ታዲያ እንዴት ነው ሄኖክ ኤልያስ አርገዋል ታካብዳላችሁ እንዴት ይሉናል ምዕመናን? ሄኖክም ኤልያስ ታስታውሳላችሁ፣ በመጨረሻው ዘመን መጥተው በሰው ልጆች ላይ የሚደርሰውን ሞት ይቀምሳል። የራሳቸውን ሞት ይወስዳል። የተወደደ መድኃኒታችን ኢየሱስ ክርስቶስ የእኛን ሞት ነው እንጂ ወሰደው፣ የእሱ ሞት መች ነበረው? ስለኛ ነው እንጂ የሞተው፣ ሞት የእሱ መች ሆነና? የእኛን ሞት ለማስወገድ ነው የሞተው። እነሱ ግን ዳግመኛ ሟቾች ናቸው። ሁለቱ ወይራዎች ተብለው ተገልጸዋል። ታዲያ ማን ነው? ኤልያስም አርጓል፣ ሄኖክም አርጓል። ምን ታካብዳላችሁ እንዴት ይሉናል? ከሄኖክ ኤልያስም አይተካከልም፣ አይወዳደርም፣ አይነጻጸርም። ምዕመናን መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ሥጋውን ሰጥቶን ደሙን ሰጥቶን የሄደው ኢየሱስ ክርስቶስ ይበልጣል። አዎ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት ክዳኑ እሳት የተባለ ኢየሱስ ክርስቶስ ይበልጣል። ማን ነው ታዲያ ቀለል አድርጎ ሄኖክም አርጓል ኤልያስም አርጓል ብሎ ክርስቶስን ሊያናንቀው የሚሞክር? አዎ እርሱ ከሄኖክም እርሱ ከኤልያስም እርሱ ከአዳምም የማይነጻጸር ብልጫ አለው። ፈጣሪያቸው ነው። አንዳንዶች አይሁድም ከአሕዛብ ወገን፣ አንዳንዶች ደግሞ በጣም ደግና ጻድቅ የሆነውን ሙሴን ደግሞ ሊያመጡ ይሞክራሉ። አይሁድ ይጠይቁት እንደነበረው አንተ ከአባታችን ከሙሴ ትበልጣለህ? ምዕመናን የመጻሕፍት የዘመናት ሁሉ ሐሳብን ኢየሱስ ክርስቶስን በተመለከተ ትበልጣለህ ወይ ነበረ። እዩ ሙሴ መና አውርዶልናል፣ አንተ ከሱ ትበልጣለህ ነበር ጥያቄያቸው። የአይሁድ አላወቁም። ራሱ መናውን ያወረደው ብቻ አይደለም፣ ራሱ መናም የሕይወት እንጀራም ሆኖ እንደወረደ አያውቁም። ምዕመናን ሙሴ ተአምራትን ሲያደርግ እንደ ባሪያ፣ ጌታችን ግን እንደ ጌታ ሆኖ ነው ተአምራት ሲያደርግ የነበረው። የሙሴን አምላክ እንዴት ሙሴን ትበልጣለህ ወይ ተብሎ ይጠየቃል። ወገኖቼ አስታውሳላችሁ፣ ሙሴ ያችን ባህር ሲከፍላት በትሩን ዘርግቶ ነበር። ኢየሱስ ክርስቶስ ግን እንደ ሙሴ በትር መዘርጋት አላስፈለገው፣ እንደ ሙሴ መጸለይም አላስፈለገው። ጌታ ባሪያውን ወይም ፍጡር